አሁን እየመጣ ነው። እንግዲህ ሰራተኛ አሁን እሺ አዎ ሾርቤ ገባ ብላክ ይቅልስ አይደለ እንዴ? መስዋይ ሜላትዬ ቆንጆ ዘፈን ልጋብዝሽ ማርያምን ለአንቺ ነይስ አባብዬን ክፈትላት። አይ አባብዬማ አንዱን አባበለ እኮ ሁለት አይችልም። ብላ አጠገብ ያለው ሰው ግን በቃ you are so lucky በለው። እግዚአብሔር you are lucky በለው። እህቴ ነች፣ የምር እህቴ ነች እና በጣም እከክ ነች። የመጨረሻ በቃ እግዚአብሔርን ኧረ አፍንጫ ውስጥ ሰላም ውድ የያቲው ፋሚሊያንስ እንደምን አላችሁ? እንደምን ቆያችሁ? እኔ ጋር ሁሉ አማን። ዛሬም እንደተለመደው እናንተን ፈታ ዘና ያረጋሉ ብዬ አሰብኳቸው ቪዲዮዎች ተሰብስቧል። ቪዲዮአችንም የሚሆነው ምርጥ ሮስቶች ወይም ደግሞ ትችቶች ይሆናሉ። እናንተ በቪዲዮ መጨረሻ ላይ የእናንተ ምርጥ ሮስት አድራጊ ወይም ተቺ ኮሜንት ላይ ታስቀምጡልኛላችሁ። የትም እንዳትሄዱ አብረን ዘና ፍታ እናለን። እንደተለመደው ወደ ቪዲዮ ከማለፌ በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ደግሞ ቪዲዮ ላይክ በማድረግ ያላችሁን ድጋፍ አሳዩኝ፣ ሰፖርት አድርጉኝ። ቀጥታ ወደ ቪዲዮ እናልፋለን። ሌትስ ጎ ሌትስ ጎ። ፎሎወርሴን አሳደግኩት አለ አንዱ 110,000 ፎሎወርስ አለውና በጆሲ ዘፈን ቻሌንጁን ተሳትፎ ማለት ነው። መጥቷል። ቀልድ ነው። አንተ ምን አስተቀልደኛ? አራራጅ ተመታ ብቻ ነው። አባ ዝም ብሎ የሚጥላት ነጥብ ከባድ ነች። አራራጅ ይመጣል ለገዳይ እንዴት መጣለት? ገና ሁሉ ነገር ነው ያማል። ኧረ ተው ታጉር እንዴት ነህ? ማነህ አንተ ራስህ ማለት ወንድ መስላለሁ? አያስቅም። እሺ እና አይ በሴት ነኝ። እንደዚህ ታወራ ትችቱ ነው የኔ እናት። ይሄ ነው የሚያምርብህ። እንዴት ነህ? እንዴ ኧረ አራስ ነበር አደረገሽ እንዴ? ኧረ አንድ ብር የሆነ አይ ልጅ እኮ ማለት ነው ባላወቀ ተርቦሻል እኮ። አንቺ ግን ላሻሽ ልታያይዛቸው ነው። ባልባነነ ሙድ ተርቦሻል እኮ። ቪዲዮ ሰርቶብሻል እኮ ይሄ ልጅ። አምናደኝ አንድ መልእክት ለሮቢሩት አባቴ እንግዲህ ጠንክሪ አንድ ብርነትሽን ማለት ነው። እዚህ ጋር አልገባኝ። በሰማ መንገድ ላይ እንዳትታነቅ ጸልይ ይላል። ፈረሰኛው ካንተ ጋር ይሁን አባቴ። በዚህ አጋጣሚ ይኸው ሮቢ አንድ ብር እንደ ሜላትዬ ቆንጆ ዘፈን ልጋብዝሽ ማርያምን ለአንቺ ነይስ አባብዬን ክፈትላት። አይ አባብዬማ አንዱን አባበለ እኮ ሁለት አይችልም። ፊራን ያወጣ አረናሽ ፊራን አባብሏል። ብሩት አርጉሽ አንዴ በዝጋው አረና ብሉት ዘገናይታ ነው እንዴ? አረ አባብዬማ ፊራን አባበለ። ዝንቱን ያባላችሁ ኩትባሉሽ ለሜላት ነው። ለዛ ነው የራስን ዘፈን መጥፈት እንትን ያልከው። አንተ አትፍጠን። ከሷ ጋር ሆነ ነው ምን ብላ ነው? ብስኩት ገዛላለሁ ብላ ነው። አራድ እኔ ግን ላይቭ ላይ እንደዚህ ሩስ ቀይ ከባ የሚገርም በቃ እናትዬን
ገና አላያችሁም። ገና ይሄ መጀመሪያው የድሮዎች ናቸው ይመስላል። ወይ ጡሩምቤ ወይ ኢትዮጲስ ስቲቭ ደግሞ ይቀየማል። ስማ ስቲቭ ቆይ አንዴ አንተ ቆንጆ ዘፈን ልጋብዛት ለሜላትና ፕሊስ ሚውት አድርጎ ከቻላችሁ በቃ እናሳደፍ ይበቃል። አንተ ግንባርህን ይጻል ብላ ኮዴ መሰለህ አንተ ማርያምን ሁለትንም ሰድቤ ከወጣው ደግሞ ዘግናኝ ስድብ ነው የምሰድባችሁ እና ፕሊስ እኔ እየሰድ ማን ነበር እኔ እንትን መቼ ትተኝ ታቀለና ነው በቃ አይረፋው ጌም ነው አይደል እንዳታወራ እየለፈለፈሽ ነው ይዛሽ ይችላልታችሁ ሌላት ቆይ አንዴ ልጋብዛት ወሰደናት ምን አይነት ዘፈን ለማጋራች ነው እኮ ሚውት ተደርጋ ራሱ አንተ ጆይ ምን ዝም ብሎ ትሊት ንፋበት የኔ ማርያም ይሄ ዘፈን ሜላቲ ላንቺ ነው። እሺ እንስማው። ወይ ሉጣ በቃ ታኩሬና ግራ እየገባኝ ነው። እኛ ፌስ ቱ ፌስ ቤት እንገናኝ ታዲያ ዘፈኑን ተውጣጣው እኮ አንተ በፕሊስ ቀስ ብለህ ውጣ። አሁን እኮ አንተ ጋር ብዙ ሰው ስላለ ምናምን ለዛ ነው የተፈለገው። ገባ ያልሆነ እዚህ እያያችሁ አይደለ? እዚህ 370 ሰዎች አይደለም። አረ ነው እሱ ነው ሮቢሩት ነው ራሱ ሮቢት ደግሞ አልፋታ ብሎታል። አበሻ ከሰገጠ ሰገጠ ነው በቃ ምንም ማድረግ አይቻልም። አባት የአንድ ብር አሳሳገ ፌክ ነው አይ የሆነ ቀን እኔ ቪዲዮ ልሰራልሽ ነበር እንደዚህ ሲያስጨንቁሽ ነፍስሽን ሲያስጨንቁት እቺ ቪዲዮ ልሰራልሽ ብዬ ቀደምሽ። አካል ይብሳል እዚህ ጋር ኖርማል። አረ በእግዚአብሔር ማርያም ፓስቲ ያላስበላሉ መንገድ ላይ ፓስቲ ይቀርና የሆነ ብሔር ተናግራል ምናምን መተናነቅም አለው። እኔ ላንቺ ነው የማስበው። አረ በእግዚአብሔር አረ ተይ ምንም አባታችሁ አለ ነግሬሃለሁ። አንድ ብር አንተ ራስን ነገር ካወቅ የሆነ ነገር ግን አለ ግን የሆነ ነገር ሀፕን ያደርጋል ብዬ አስባለሁ። ዝም ብለህ ላኪ ቪዲዮ ልቀመጥ። እሺ ልተኛ ነው። ችግር የለም በቃ ሞታ ከፈለሽ ፊዮና ትገባለህ። በቃ ችግር የለም። ስትተኝ ታምሪያለሽ እኮ ለምን ታጠፊዋለሽ ካሜራው አንዴ ካናል ስትተኝ ታምሪያለሽ። እሺ ፊዮና ላኪልኝ መጋቢ ዘው ቪዲዮ ሰራ የሚያግዝ ሰው አለ ስታወራ ይነግራል። ብቻ ነው የምታወራው። ይሄ ታዲያ ብቻ ነው እኮ አይደለም ውስጥ የሆነ ማሰይጣን አለ ብቻ ነው ሁሉ ነገር አለ። ጌም ገጠረ እንዴ አይተዋል። ግን የሰራቸው ቪዲዮዎች እያንዳንዶቹ አይዲያዎች ይብላ አጠገብ ያለው ሰው ግን በቃ ዩአር ሶ ላኪ በለው። እግዚአብሔር ዩአር ላኪ በለው። እህቴ ነች የምር እህቴ ነች እና በጣም እከክ ነች። ለየት እንኳን አይመለስም። መጨረሻ በቃ እሷ ነች እንደ እስረኛ እያመጣች ከስር ከስር ምግብ የምትሰጠኝ ማለት ነው። የምትቀለበኝ እሷ ነች እና የእሷ እንወድሻለን በላት። አይ እኔ እወድልሃለሁ ይበቃል። ኧረ ተው እኔ በጣም እወድልሃለሁ ያንተንም ጨምሬ እወድልሃለሁ። አንተ ውጪ ከክፍሌ ውጪ። አንተ አይቻልም ጋይስ ይቀጣልሽ። እሺ ጌር ወንድ ልጅ ባይዘው ሴት ልጅ ማለት ነው። ሴት ልጅ ወንድሟን ምናምን ከሴት ጓደኛው ጋር ተጣብሳለች። ጀስት ቢያወሩ ምናምን ኖርማል ነው። ግን ወንድ ልጅ ግን በእህቱ ድርድር አያውቅም። እግዚአብሔር ለካ አይደለ ጋይስ ወይስ ውሸት? የምሬ ነው። እግዚአብሔር ሴት ልጅ ለሷ ኖርማል ነው። ወንድ ልጅ ግን እህቱን በፍጹም አያስነካም። ስንት ሴት እንዳለ ግን አይታችሁታል? እንዳለ ሴት ነች። እህቱን ትላለህ እንደ እኔም ቢያደርጉኝ ይቀለኛል። እሷ ከምን እንኳን ምረመረው በስማ እድሬ ልልጄ አንድ ብር ሰላም እያለ ነው። ያው እናታችን ልጅ አንተ አይታየም። የኔ አባት መልከኛው ገብቷል። አጠፋው። በዚህ ደግሞ ሩስ ልታረገኝ ነው ይቀርላል። ያራባት ያረ የሮስት እኮ አይደለም እኮ እኔ እኮ ጨዋታ ነበር የምንጫወተው። ግን ያው ሰው ያመርገው ልጅ
ጭራሽ በትልቁ አረከኝ ደስ መብራት አብራ መብራት አብራ አሁን ሁላ ከእንቅልፌ ተነስቼ እኮ ነው ስፖርት ሰርቼ ጨርሼ ነው ስፖርት ሰራለሁ ከስፖርት ቤት ነው እየወጣሁ ያለው አዎ ቪዲዮ አብራ እስቲ ላይት በእናት ወደ ፊት ቪዲዮ አብራ ምን ለማለት ፈልገህ ነው ቪዲዮ አብራ አብርቷል እኮ በቃ ታስጨንቅ እንዴ ክፍል ቀይርላችሁ ልጅ አይደል ፊፊ እንዴት ነሽ ሰላም ነው ለምንድን ዝም ይወስድ እኔም እኮ ግራ ገብቶኛል እንዴ እኔማ ለሙከራ ያክል ሲቡል ገሽልጦ ነው እንዴ አትየታየን አይደለም ቪዲዮን አብራ እየሞከረ ሰማኝ ሊልጃይ ወይ ፊፊ ነሽ ሊልጃይ እንዴት ወይ ነህ ፊፊ አለን እንዴት አለን የሆነች ጓደኛዬ ቀን እንዲህ ስራ ይበዛባታልና ማታ ጂም መስራት ትፈልግ ነበር። የት አካባቢ ነው በዚህ ሰዓት? ሁሉም ቦታ ከፍቶ ነው። የቤት ውስጥ የተዘጋጀ ጂም ቤት አለ፣ ችግር የለውም። ቤት ተዘጋጅታችሁ ነው? አንድ ወር የሚጥለው ቃላት ከባድ ነው። አሳየን፣ በእናትህ አሳየን፣ አሳየን። እንጠላጠል ማነው? ሊሊ በእናትህ ዝም ብለህ ላይክ እንኳን የሚበራ የለም ወደፊት ምናምን እንደዚህ። ኧረ ተው ደብራ ወይ ሻሌ ልግባሽ ክፍሉስ ልግባ። ኧረ 6 ብላክ ያረ ማርያም ለዚህ ልጅ ነው ምን እንደው እንዴ የመኪና ባታ ማርያም ቆይ ካሜራን ላስከፍተው ቤት ወደ አምፖሉ ቀረብ በይ ወንበር ላይ ቢሆን ቆም ሚረር ማየት ራሱ ለዚህ ልጅ ስፖርት ነው። ከዛ እኔ የሆነ ነገር አንድ ብር ምናምን ብላችሁ ብታቀሳስሩ እግዚአብሔር አይ ምንም እስቲ እንዴ ልጅ ምናምን ካለው ምናምን እንዳይፈሩ እሺ። ዋው አሁን እየመጣ አሁን እዚህ ሾር ቤከባ እንዴት አየህ? ቅልስ አይደለ ይመስላል። ብላጊ ግን አይደብርህም? ሰው በራሱ ባለጌ ምን አደረኩኝ እንዴ? እግዚአብሔርን አራፍንጫው አላላሽ ኧረ ጉድ ይበላ ገባ። አልፈልግም በቃ እግዚአብሔርን አንድ ብር ግን ይደብራል። እሺ አረፍ ቪዲዮ ኮል አደረጋችሁት እኮ አዛጁ እጄት ውስጥ እንደሆነ ያዋለ ነው። አፍንጫ ቀጥሎ እሺ እንጀምር። ዲጂ አባቴ አፍንጫው ራሱ በ5 ጣት ነው የሚጎረጉረው። አረራሽ ማሚ እንዳደነገጠ ኤቢ ነገራት የሰው ልጅ ነው። እሺ ኬርሲያ ሊልጃይ ኧረ የሆነ የመልስ ምትማ ያስፈልጋል። መንሽ እንዲህ እያለ ነበረ። ከዛ ጆከር የሚባል የጻፈው ላመመ እግዚአብሔር አረራሽ ሊልጃይ ወንድማችን ስለ ልጄ ገደለው ደረት ተረባረቡብን። አረ በቃ ሰክስ ጌሙ ላይ እንቀጥል። እናቴቱም ደረቱን ይደብድብ እያሉ ነው ልጄ። ስነ ስርዓት እንደዚህ አይነት ቀላት ቀዱ ይደብራል። ኃይለ ጨዋታ ነው ይሄ አንቺ እግዚአብሔር ሊልጃ አንተ ራስህ ለምን እንደዚህ አይነት ቪዲዮ በራስህ ሙድ እያያዝክ ለምን ትሰራለህ? ከኃይሌ ገብረስላሴ ከዛ ከሯጩና ከመንሱር ሀብታሙ ማለት ነው። ሲወል ተጣ ኃይሌ ነው ያረጋል። ኃይሌ ሀብታሙ ነው እንዴ? አዎ ልክ ነው ታውቃለህ።
እኔ እኮ ገርሞኝ እኮ ነው። ምን ኬስ ታውቁ? እሺ እንደገና ኃይሌን አባቴ ማለት መረጥሽ? ኧረ ሞነ አባቴ ብዬ ብከተለው ለራሱ ሩጫውን ታውቀው የለ እንዴ በደርሽበት አራራይ ይድሮታኩ አልደርስበትም ነው ይሮጣት እኮ ከደሴ ሸገር እኮ እሱ በአራት ቀን የሚገባ ብቸኛ ኢትዮጵያዊ ሰው እኮ ኧረ አንተ ተምሲ ኧረ ምን ይሻላል ወይኔ ኧረ ዳሽ መስሪያ ቤቱ ነው ለራሱ እግሩ ይሮጣል ታውቃለህ ቁጭ ብሎ ይሮጣል የለመደ ግን ምንድነው ካልከው ኦሎምፒክ ይላል ታሪስ የማይለው የለም እኮ አበበ ላይ በጣም የሚገርም ሰው ነው መድኃኒዓለም በጣም ደስ የሚል ሰው ነው ኃይሌ ነው ሰውን መርዳት የሚያስደስተው ብቸኛ ሰው ነው ማለት በጣም ይለያል ዋው ጎበዝ ናት እና አንድ ጭዊ ድገሚና ያራዳል ጃራ በባዶ እኮ ከተከማ በባዶ በቃ እኔ ለተኛ ነው 6 ሰዓት ነው ስማ ታኩርገነ የምር ቲክታክ የሚል ቲሸርት አሳትሚ እየተባልሽ ምን የሚል ቲክታክ የሚል ቲሸርት አሳትሚ ለምን እኔ እንጃ አሉ እንግዲህ ቤተሰቦቼ ናቸው ያሉሽ ኧረ አለፈበት እኮ የሆነ ሰዓት እኮ በጣም ብዙ አሰርቶበታል እኮ ያን ነገር መሰለኝ ምንድነው ድብዝዝ አለ ጨው የሆነ አድርታ ነገር ገቢ ነው እንጂ ወጣት እንሳቅ አዎ ጀምር ያለው በቃ ማታ ነው በሳምንት 3 የምሰራው አታብዥ ማን ሲበዛም ጥሩ አይደለም በሳምንት 3 ቀን በቂ ነው ያራዳል 3 ቀን ትገቢያለሽ ራን ብለሽ መውጣት ይሄንን ተለውጬ አፉን ዝም ካላስባልኩኝ አልቻለም በቃ አይችልኝ እንትና አልቻልኳቸው ኧረ ያራዳል ልጅ እንዲያርሽ እያሰፋፋሽ ምናምን ሄደሽ ህዝቡን ካላስደመምሽ ከባድ ነው አርዲ እንደነሽ አንዱን ተጠግሬ ነው ማሳያቸው ኦኬ ልክ ነው እናንተ ለፉ እና ልተኝ ነው በቃ ተኙ በቃ ኧረ 6 ሰዓት ሆነ ጥርሳችን ተከደነ አጫውኩሽ እኮ እስካሁን ራሱ ጥርሳችን ተከደነ በቃ ቴንኪው ለማንኛውም ስሚኝ ነገ እንደነገርኩሽ በቃ ያለው ነገር ፊክስ አደረግልሽና የኛው አካውንትሽን ተጫውተበት አታውቅም ግን ምሁር መስላት እኮ ነው በመነጽር ጨው ይስጋባ አራዳ ልጆች እኮ በአይን ይተዋወቃሉ ባይዘው ታውቂያለሽ አዎ አንቺ ደግሞ በዚህ አይን ወደ 36 ያራዳ ልጅ ባንዴ ነው የምትተዋወቁ እዚህ ላይ እናንተ እንትን እንደምትሉት ምናምን አለ ያራዳ ልጅ ነው እዛም እያለ 1-4-5 ቀን አብረን ነበረን ያራዳ ጥሩ ልጅ ሸቤ ጊፍተር ሆኖ እኔ አይደለም ስላንቺ ነው እንጂ እየሰከስኩ ያለሁት ያራዳ ልጅ 4-5 ቀን የምትለው አንተ እኔ 4-5 ቀን ነው የገባሁት 3 ወር 4 ወር እንዴት አሽቼ ወጣሁት በቂቤ ነው ፕሮፋይሉን አይተዋል ሁለተኛ ላይ ያለው ስቲፎ አትጤ እኔና ፕሮፋይሉን አይተዋል ሁለተኛ ላይ ያለው ሰቆቆ የሚለው አይተዋል የኛ ፋሚሊ ስም ነው ደገመች ይሆናል ከስሙ ይልቅ ፕሮፋይሉ ነው ሰቆቃ ያለበት ሳምሪ ተበላች መስፍኔ እንዴት ነህ ይሻለው ሳምሪ ውጣ ተለለቅ ሳምሪ መነጽር ላደረገ ሰው ትሰጫለሽ አይደል ምሁር መስላት እኮ ነው በመነጽር ጨው ይስጋባ በጣም ምግብ በላ አይመስልም ነበር እዛም አልበላም ስራ ላይ ነኛ እስቲፎ ሲገባ በነገራችን ላይ በብር ላስቲክ ነው ያሰሩት እጁን እንደዚህ አንተ ቀለድክ አልቀለደም በብር ላስቲክ ድብል አድርጎ አዝሮ ለማ ዳኒ ሸውራራ ምናምን ብሎ ሙድ ይዞብሽ ነበር አይደለ አዎ እንዴ አንቺስ አባቴ ጨለማ ክፍል አይደል እንደ ገባው ተሾሮሩ ባይነ ምቾቱ በጣም አሪፍ ነው። ማስያዝ ለሚያስፈልጉ ሰዎች በጣም አሪፍ ነው።
ሮስት አይደለም እንዲያ ነው ከሰርኮ ጉርበት እየሸሸኩ ያመጣበት ከዚህ በኋላ ነው ደስ ያለው ማሳጅ የሚያስፈልገው ሰውነት ማሳጅ ለሚያስፈልጉ ሰዎች በጣም አሪፍ ነው። በጣም አሪፍ ነው ለሰውነታችሁ ጥሩ ነው። ጥሩ ነው። ብርታትም ነው። እሺ ቆንጆም ነው። እሺ ማስተማማኝ ነው። ዛሬ ቪዲዮ ያያችሁት ነው ሰዓት ዘናፍታ እንዳላችሁበት 100% እርግጠኛ ነኝ። በዚህ ቪዲዮ ላይ የእናንተን ምርጥ ሮስት አድራጊ ወይም ተቺ ኮሜንት ማድረጋችሁን እንዳረሱ። መጀመሪያ ላይ እንዳልኳችሁ ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ደግሞ ቪዲዮ ላይክ በማድረግ ያላችሁን ድጋፍ አሳዩኝ፣ ሰፖርት አድርጉኝ። ሌላ ቪዲዮስ ከምንገናኝ በሄዳችሁበት ሁሉ ጥሩ ነገር እንዲገጥማችሁ የኔ መልካም ምኞት ነው። ኢትዮጵያ ለዘላለም ትኑር። እወዳችኋለሁ።